ጥናትን ስታጠና ወይንም ሌላ ማንኛውንም ነገር ስትሰራ የሆነ ነገር ለ2 ደቂቃ ሲረብሽ ለ2 ደቂቃ አይደለም ስራህን እያቆምክ ያለው ለ10 ደቂቃ ነው። ምክንያቱም ወደዛ መጀመሪያ ወደ ነበርክበት ሙድ ለመመለስ 2 ደቂቃ ብቻ አይደለም የሚፈጀው ከ10 ደቂቃና ከዛ በላይ ነው የሚፈጀው። የሆነን ስራ በምንሰራበት ጊዜ በተለይ ተማሪዎች ጥናትን በመናጠናበት ጊዜ ወደ ጥናት ሙድ መግባት ይወስናል። ያንን ወደ ጥናት ሙድ መግባት አለብን። ወደዛ ሙድ ውስጥ የገባ ነው ወደ ማጥናት ሙድ ውስጥ የገባ ነው ከተወሰነ ጊዜ በኋላ ነው። እንደተቀመጥክ ጥናትህን ማጥናት አትጀምርም። ወይንም አይምሮ እንደተቀመጥክ መጽሐፍ እንደከፈትክ መቀበል አይጀምርም። አጀስት ያደርጋል መጀመሪያ፣ ከዛ ይላመዳል ከነገሩ ጋር ይላመዳል። ከዛ በኋላ መቆየት አይከብድም እና ለመላመድ አትሊስት 10 ደቂቃ ያስፈልጋል። ኮንዲሽኑን ያለበትን ሁኔታ የምታጠናበትን ሁኔታ አይምሮ እንዲላመድ፣ ከዛ በኋላ ወደ ተሻለ አይምሮ ያነበበውን ወደሚቀበልበት ስቴጅ ውስጥ ይገባል። ነገር ግን እንደዚህ በየመሃሉ ስታጠና የሚረብሹ ነገሮች ካሉ ድጋሚ ሪአጀስት ለማድረግ ተጨማሪ 10 ደቂቃ ያስፈልጋል ማለት ነው። ስለዚህ መቼም ቢሆን የሚረብሽ ነገር መኖር የሌለበት ለዚህ ነው። በምናጠናበት ጊዜ ወይንም ማንኛውንም ስራ በምንሰራበት ጊዜ ከረብሻ ነፃ በሆነ ኤሪያ ላይ ልንሰራ ይገባል ነው። ስለዚህ የሚረብሽ ነገር ከምሰራው ነገር ያስወጣሃል። ያን ያህል ደቂቃ ያን ያህል ጊዜ እንድታቋርጥ ስለሚያደርግ ከሙድ ውስጥ ያስወጣል ነው። በተለይ እንደዚህ የሚረብሹ ነገሮች በምትሰራበት ጊዜ የሚረብሹ ነገሮች በጣም የምናውቀው ስልክ ነው። ኖቲፊኬሽን ሲገባልን ኦኬ እሷን ብለን አሁን ካለንበት ስታይል ወይንም ሙድ ውስጥ እየወጣን ነው። አሁን ካለንበት ሙድ፣ የሥራ ሙድ፣ የጥናት ሙድ ወጥተን ነው ያንን ነገር አስተናግደን ስንመለስ አሁንም እንደ አዲስ ቅድም ያን ሁሉ ደቂቃ ተቀምጠን አጀስት ያደረግነውን ነው ድጋሚ የምናደርገው። ስለዚህ ምንም ሊረብሸን አይገባም ነው። ከስልክ ጋር ተያይዞ በተለይ ተማሪዎች በጥናት ላይ የሚረብሸን ስልክ፣ ኖቲፊኬሽን እንዲሁም አንዳንድ ሶሻል ሚዲያዎችን መጠቀም ነው። ስለዚህ መደረግ ያለበት ነገር ለሶሻል ሚዲያ ጊዜ ያው አትጠቀሙ አይደለም፣ መጠቀም አለባችሁ። ያው መጠቀሙ ደስ ሊል ይችላል፣ ባትጠቀሙም ችግር የለውም። ያን ያህል የምትጎዱበት ነገር የለም። ጥናታችሁ ላይ ፎከስ ብታደርጉ። ግን መጠቀም እፈልጋለሁ ካላችሁ ጊዜ መድቡለት። በቀን ደቂቃ ስጡ። ሶሻል ሚዲያ ወይንም ስልካችሁ ላይ ከጥናት ውጪ የሆነ ነገር ወይንም ከቁም ነገር ውጪ የሆነ ነገር መሰሩበትን ሰዓት መድቡለት እና በቀን 30 ደቂቃ ሆነ 40 ደቂቃ ስጡ። ያቺን 30 ደቂቃ ወይንም 40 ደቂቃ የምትጠቀሙበትን ሰዓት ስጡ። ከዛ ሰዓት ውጪ ያንን ነገር እንዳትጠቀሙት። ሶሻል ሚዲያ የትኛውንም ነገር የሚረብሻችሁን ነገር ወይንም መዝናኛ ብላችሁ የምታስቡትን ነገር ከሰጣችሁት ከዛች ሰዓት ውጪ እንዳትጠቀሙ። አይ ድንገት ልገባ እችላለሁ ሳላቅ መገባ ከሆነ ምን ላደርግ እችላለሁ? ጀስት በቃ አትጠቀሙት ነው። ሌላ እንትን የለውም። የሆነ በቃ አትጠቀሙት፣ ራሳችሁን እንትን አድርጉ። ዛሬ የምጠቀመው ከምሽቱ 2 ሰዓት እስከ 3 ሰዓት ነው የምጠቀመው ወይንም ከምሽቱ 3 ሰዓት እስከ 3 ተኩል ነው የምጠቀመው ብላችሁ እስከወሰናችሁ ድረስ ያ ሰዓት እስኪደርስ ድረስ መጠቀም የለባችሁም ነው ሶሻል ሚዲያው። ምክንያቱም አንዴ በምትገቡበት ጊዜ እንትን እያደረጋችሁ ነው፣ እየሳባችሁ ነው የሚሄደው። ቅድም እንዳልኳችሁ ነው። እስኪ 2 ደቂቃ ይቼ ልመለስ ስትሉ 2 ደቂቃ አይደለም 10 ደቂቃ እና ከዛ በላይ ነው ዌስት የምታደርጉት። ከጥናታችሁ ላይ ነው የሚቆረጠው። ስለዚህ የወሰናችሁት ሰዓት ይኑር። በዛ በወሰናችሁት ሰዓት ለራሳችሁ ታማኝ ሆናችሁ ተጠቀሙ። የሆነ አትሸወዱ። በቃ መሸወድ አያስፈልግም። የሆነ ስታይል የለውም። በቃ ያለ መሸወድ ምናምን ስታይሎች የሚባል ነገር የለውም። ራሳችሁን መግዛት ነው፣ መቆጣጠር ነው፣ ፎከስ ማድረግ ነው። የምትሰሩት ነገር ላይ የምታጠኑት ጥናት ላይ ፎከስ ማድረግ ነው። ስልክ አንዱ ምሳሌ አድርጌ የተጠቀምኩ እንጂ የምታጠኑበት ኢንቫይሮንመንት ራሱ የሆነ የምትረበሹበት መሆን የለበትም። የሆነ ሰው እየመጣ የሚጠራችሁ አይነት ነገር ከሙዳችሁ ያወጣ ምናምን
እንደዛ የሚዘበራረቅ ነገር መሆን የለበትም። ፎከስ አድርጋችሁ ስራችሁ ላይ ጥናታችሁ ላይ ትኩረት አድርጋችሁ መስራት ነው። ሌላም ስራ ማንኛውም ስራ ጥናትን እንደ ኤግዛምፕል ወሰድኩ እንጂ ያው ሞር ሴንሲቲቭ ስለሆነ በጣም ትኩረት የሚፈልግ ነገር ስለሆነ ነው ጥናት። ሌሎች ማንኛውንም ስራ በህይወታችን በምንሰራበት ጊዜ በቃ ላቀር ነው በዚህ ሰዓት ይህን ሰራለሁ ብለን ካቀድን ያንን ነው ማድረግ ያለብን። ከዛ ውጭ ያሉትን 2-3 ስራዎች በአንድ ላይ ማስኬድ የለብንም። ጊዜ መስጠት አለብን፣ መከፋፈል አለብን። ለዛ ሰዓት በዛ ሰዓት ያንን ነገር ማድረግ፣ ተጓዳኝ ነገሮች እንደዚህ የሚረብሹን ነገሮች ከነዛ መራቅ አለብን። ስለዚህ ታይም ዌስት የሚያደርግብን ውጤታማ እንዳንሆን የሚያደርገን እንደዚህ የሚረብሹን ነገሮች ናቸውና የሚረብሹንን ነገሮች እናጥፋ የሚል መልእክት ነው ያለኝ።